አባቴ ከልጅነቴ ጀምሮ ሚለኝ የነበረው መልቀጥፉ ነሽ በቃ አንቺ ከዛሬ ሚልሽም እናቴ ጉልቻርቻራ ነው ተሳደረ እዛ ገበያ ቁጭ ብላ እንኳን በቃ የሚያልፈው ሰው ይሄ ሊገዛኝ ነው ይሄ ሊገዛኝ አይደለም ያለች የምታይ ሰው ናት በቀን 200 ብር እንኳን ማሸጥ በቀን አለ ዛሬ እኮ 50 ብር እንኳን አልሸጥ ተበድሬ እኮ ነው የሹሩ እንኳን እየሰራውላችሁ ያለሁት መስቀል እንኳን ያሳለፍነው ቢያንስ ስጋ እንዲመስለን ብለን ቴስቲ ሰው ያጣብሰን ነበር ከጓደኞቼ ጋር ያለኝ የሚውት ያናከል በቃ ደስ የሚል አልነበረም ለኔም ሰጥኝ ቦታ ራሱ አለሊት እንቅልፍም ቢብሉኝ የተንከባለልኩኝ ምናምን ስነስ እናቴ በኩልበታ ተንበርክካ ምናምን ያለቀሰሽ ከዛ ነስታይ ምን ሆነሽ ነው እንቅልፍ አልወሰድሽ ምናምን ብላ እንደመሰቀ አደረጋት ግን በሳቷ አሟት ነበር አባቴ ብር አጠራቅሞ ምናምን ታከሚ ብሎ ወሰጣት እሷ እንደዚህ ከምታረግ የወር አስቤዛ ገዝታ አስቀመጠች የኔ መታከም ምንም ማያረግልኝ እናንተ በልታችሁ ካደራችሁ እኔ ደህና ሆናለሁ ከዛን ቆርጦ ለተነሱ ምናምን የሚል ቪዲዮ መዘገባለሁ ምናምን በያሰብኩኝ ማለት እኔ እንዲሁም ነፃ ነበር የመሰለኝ ያው ነፃ ነበር የመሰለኝ በቃ ሆነ ቀን ደውዬ ለመዘገብ ነበር ምንድነው የሚያስፈልገው ምናምን ስትለኝ 6000 ብር አለች እንኳን ሐሳብ ገባኝ ደሞዝ 5000 ብር ነው በሰራ 2500 ብር አገኛለሁ ስለዚህ ለትራንስፖርት የሚሆነኛል አዲስ አበባ ለመምጣት ሄዳለሁ ብዬ ተነሳኝ አባቴ ጭራሽ አልተስማማም ጀመርም ልጅ አይደለችም ሰማናት በቃ እንደዚህ አይነት ነገር ነው እኔ ስመጣ አካባቢ ራሱ ጥሩ ሁኔታ ላይ ነበር ባማከራቸው ምን ያደርግልሻል አልመጣም ነበር አውቃለሁ ለምን አማከራቸዋለሁ መፍትሄ ነው ፈለኩ በሞት ነው እዚህ ሰማታ እጄ ላይ ያለው 900 ብር ልጅቷ ደግሞ ይበላ አለ ስበላ እንኳን እየተሳቀቁ ነው ማለት እንደ ልቤ መቁረስ አልችልም ለምን የሷ ነው እኔ ያዋጣው አይደለም እንዴ ይከብዳል እሷም ተማሪ ናት ሳልጠግብ ሁላ ጠግብ ያለው ይወጣጥቻ አድራለሁ ከዛን የታክሲ ብር ያለቀብኝ መጥቶ ምናምን 70 ብር ቀረ